ሰላም የዚህ ቻናል ቤተሰቦች እንደምንከረማችሁ። ዛሬ ደግሞ ፋንዳሜንታል አካውንቲንግ 1 ቻፕተር 1 አፕ ቱ ቻፕተር 3 የወጡ ሚድ ኤግዛም የደብረ ብርሃን ዩኒቨርሲቲ ዘንዳችሁ መተናናን ነው ስንመለከተም እንግዲህ ይሄ ጥያቄ 3 ፓርት ያለው ጥያቄ ነው። የመጀመሪያው ፓርት ሳይትር ኦር ፎልስ ነው። the statement is true ከሆነ the statement is correct ከሆነ true the statement is incorrect ከሆነ false በሉ ነው የሚለው። የሚይዘው 0.5 ነው ማለት ነው። 0.5 ይይዛል። የመጀመሪያውን true false ስንመለከት even the trial balance is the balance there may be error in the individual account ነው የሚለው። ይሄ ምን ይሆናል መልሱ ፎልስ ይሆናል ማለት ነው። የዚህ ጥያቄ ፎልስ ይሆናል ማለት ነው። የመጀመሪያው ፎልስ ይሆናል። ሁለተኛ the purchase of store equipment cash reduce asset and honor the equity by an equal amount ነው የሚለው። እኩል አማውንት ይኖረዋል ነው የሚለው። ይሄም የሚሆነው ፎልስ ይሆናል ማለት ነው። ሶስተኛ ስንመለከት when the business receive cash it is always record increase to the cash and decrease to expense ነው የሚለው። ፎልስ ነው። ዲክሪዝ ያደርጋል ኤክስፔንስ ነው የሚለው። always ነው የሚለው። ይሄም ፎልስ ይሆናል ማለት ነው። አራተኛ ስንመለከት identify the process keeping identify the process keeping chronological diary of event measured by per and cent ነው የሚለው። አይዴንቲፋይ የሚደረግ ምንድነው? ክሮኖሎጂካል ኦርደር መሰረት በማድረግ ነው አይዴንቲፋይ የሚለው። ፎልስ ነው። አይዴንቲፋይ ምንድነው? አይዴንቲፋይ ነው ቢዝነሱ አይዴንቲፋይ ለማድረግ እንጂ ፕሮሰስ ኪፕ ሪከርድ ለማድረግ አይደለም የሚያገለግል። ሪከርድ የሚያደርግል ኪፒንግ ክሮኖሎጂካል ዳይሪን ሪከርድ ነው እንጂ የሚያደርግልን አይዴንቲፋይ አይደለም። ይሄም ፎልስ ይሆናል ማለት ነው። አራተኛ አምስተኛ ኢን መርቻንታይዝ ቢዝነስ ሴል ኦፕሬቲንግ ኤክስፔንስ ኢኳል ኔት ኢንካም ሉዝ ነው የሚለው። ይሄኛው ትሩ ነው። አምስተኛ ትሩ ይሆናል ማለት ነው። ስድስተኛ ፔሪዮዲክ ኢንቨንተሪ ሲስተም ኢዝ ኮስት መርቻንታይዝ ፐርቼዝ ኢንክሉድ ፍራይት ኮስት ፍራይት ኢን ነው የሚለው። ይሄም ፎልስ ይሆናል። ሰባተኛ ማርኬት ማናጀር ኦፍ አን ኦርጋናይዜሽን ኢንተርናል ዩዘር አካውንቲንግ ኢንፎርሜሽን ነው የሚለው። ይሄ በማርኬቲንግ ማናጀር የምንለው ኢንተርናል ዩዘር ሳይሆን ኤክስተርናል ዩዘር ስለሆነ ይሄም ፎልስ ይሆናል ማለት ነው። ስምንተኛ ኔት ሴል ኢዝ ኢኳል ሴል አማውንት ኦፍ ኮስት መርቻንታይዝ ኢን ሶልድ ነው የሚለው። ይሄም ፎልስ ይሆናል ማለት ነው። ትሩ ፎልሱ ትሩ አምስተኛ ብቻ ነው። ሌላው ፎልስ ይሆናል ማለት ነው። ወደ ምርጫ ስንሄድ ምርጫው የሚይዘው 0.5 ነው። the communication of events the part accounting process involve identify economic event b qualification transaction the dollar and cent b c prepare accounting report d reporting classify information ነው የሚለው። ይሄ ከፕሮሰስ ስንመለከው አይዴንቲፋይ ኢኮኖሚ ኢቨንት የሚለው መልስ ይሆናል ማለት ነው። ሁለተኛ አንደር ፔሪዮዲክ ኢንቨንተሪ ሲስተም ዘ ጆርናል ኢንተሪ ቱ ሪከርድ ኮስት ኦፍ መርቻንታይዝ ሶልድ ዘ ፖይንት ኦፍ ሴል ዊል ቢ ዘ ፎሎዊንግ አካውንት ይላል። ኤ ኖ ኢንተሪ ኢን ሞድ ቢ ኮስት ኦፍ መርቻንታይዝ ሶልድ ይላል። ሲ ኢንቨንተሪ ላይ ዲ ፐርቼዝ ይላል። መልሱ የሚሆነው ቢ ይሆናል ማለት ነው። ቢ ኮስት ኦፍ መርቻንታይዝ ሶልድ የሚለው
መልስ